ጀማሪ ዩቲዩበር ነኝ። ሰብስክራይብ በማድረግ አበረታቱኝ። ሰላም ጤና ይስጥልን። ዜና ኢትዮጵያንን ወቅታዊና አንገብጋቢ የሆኑ የዓለም አቀፍ ክስተቶችን ይዘንላችሁ ቀርበናል። ዛሬ ዓለማችን ልክ እንደ ትልቅ ላቦራቶሪ ሆናለች። አንድ በኩል ዲፕሎማቶች በጄኔቫ የቃላት ጦርነትና የጥቅም ድርድር ውስጥ ናቸው። በሌላ በኩል ደግሞ የጦር ሳይንቲስቶች በዩክሬን ምድር ሰው ሰራሽ አስተውሎት ወይንም ኤአይን ለጥፋት እያዘጋጁ ነው። የቆጡና ወርደ ብላ ብብቷን ጣለች እንደሚባለው በጄኔቫ ለሰላም ሲሮጡ በዩክሬን ግን የጦርነት እሳት 4 ዓመቱን ሊደፍን አፍታ ቀርቶታል። ዛሬ በዜና ኢትዮጵያ በዲፕሎማሲ ጠረጴዛ ጀርባ ያለውን ሚስጥርና በጦር ሜዳ እየታየ ያለውን አዲስ ቴክኖሎጂ ሽኩቻ በዝርዝር እንመረምራለን። አብራችሁን ይቆዩ። በመጀመሪያ ወደ ጄኔቫ እናመራለን። ባለፉት ቀናት በስዊዘርላንድ በዝግ እየተካሄደው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር አንድ ትልቅ ዜና ይዞ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ሁለቱ ባላንጦች በኒውክሌር ጉዳይ በዋና መርሆች ላይ መግባባት ደርሰዋል ብለዋል። አሜሪካ በበኩሏ መሻሻል ታይቷል ስትል በሩን ገርበብ አርግተዋለች። እዚህ ጋር የአሸማጋዩ ኦማን ሚና በቀላል የሚታይ አይደለም። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳድ የጋራ ግቦች ለይተዋል ብለዋል። ነገሩ ግን ሁሉም ሰም ለበስ ይመስላል። ምክትል ፕሬዝዳንት ጄዲ ቫንስ ለፎሬክስ ኒውስ ሲናገሩ ጥሩ ጅማሮ ቢኖሩም ትራምፕ ያስቀመጧቸውን ቀይ መስመሮች ግን ኢራን አልተቀበለችም ብለዋል። ይህ ደግሞ እሾህ በልቶ ጃርት መሆን አይቻልም እንደሚባለው ኢራን ሽብርት መደገፏን ካላቆመችና በኒውክሌር ጉዳይ ላይ ሙሉ በሙሉ ካልተገዛች ትራምፕን ሰይፋቸውን ከመምዘዝ አይመለሱም ብለዋል። በጄኔቫ ሌላም ትልቅ ጉባኤ ነበር። አሜሪካ ያሸማገለችው የሩሲያና የዩክሬን የሶስትዮሽ ንግግር። ነገሩ ግን ይህ ተስፋ የተጣለበት ስብሰባ ልክ እንደ ጧፍ በቶሎ ጠፍቷል። ማክሰኞ አመሻሽ ላይ የተጀመረው ረቡዕ ለ2 ሰዓት ብቻ የቆየው የአሜሪካ የአምባሳደር ስቲቭ ዊትኮፍ ሁሉም ወገኖች አስቸጋሪ መሆናቸውን ገልጿል። ሩሲያም ሆነ ዩክሬን በግዛት ጉዳይ ላይ ድርቅ ያለ አቋም አላቸው። የማይሞት የለም አትሞት አትበሉ ቢባልም በሁለቱ መሪዎች መካከል ያለው የልብ መራራቅ ግን ሰላምን ሩቅ አድርጎታል። ፕሬዝዳንት ዜሌንስኪ ሩሲያን ጊዜ ለመግዛት እየሞከረች ነው ሲሉ ከሰዋታል። የሚገርመው ነገር ኢራን በጄኔቫ ከአሜሪካ ጋር የተደራደረች፣ በሌላ በኩል ደግሞ ከሩሲያ ጋር ወታደራዊ ልምምድ ልታደርግ መሆኑ ነው። በኦማን ባህር በሰሜን ህንድ ውቅያኖስ ላይ የሚካሄደው ይህ ልምምድ ለአሜሪካና ለእስራኤል የተላከ ግልጽ መልእክት ነው። አሜሪካ የጦር መርከቦቿን ወደ ፋርስ ባህረ ሰላጤ ባስጠጋች ሰዓት ኢራን ከሩሲያ ጋር መወገኗን ብቻዬን አይደለሁም የሚል መልእክት ነው። ኢራን የባህር ኃይል ቃል አቀባይ ሪር አድራሚን ሐሰን ማግዱስ ዓላማችን ደህንነታችንን ማስጠበቅ ነው ቢሉም ፖለቲካዊ ቋንቋው ግን ካላመናችሁ ሞክሩን ማለት ነው። አሁን ደግሞ ወደ ጦር ግንባር እንለፍ። በዩክሬን ምድር አሁን እየተካሄደ ያለው ጦርነት በሰው ሰራሽ ብቻ ሳይሆን በቴክኖሎጂም ጭምር ነው። ሩሲያና የዩክሬን አዳዲስ ገና ሙከራ ላይ ያሉ ሚሳኤሎችን እየተጠቀሙ ነው። እንደ ፍላሚንጎና ኦርሽኒክ ያሉ አዳዲስ የሩሲያ ሚሳኤሎች በሰማይ ላይ ስጋት ፈጥረዋል። በሌላ በኩል ዩክሬን ከአሜሪካ የተሰጧት አታክሞስ እና ስቶርም ሻዶው ሚሳኤሎችን በመጠቀም በሩሲያ ላይ ጉዳት እያደረሰች ነው። ነገር ግን ትልቁና አዲስ የጦርነት ግንባር ሰው ሰራሽ አስተውሎ ወይንም ኤአይ ሆኗል። የቢቢሲ ዘገባዎች እንደሚሉት አሁን ሁለቱም ሀገራት ኢላማቸው በራሳቸው ኢላማቸውን የሚለዩና የሚመቱ የኤአይ ድሮኖችን ለመስራት እየተፎካከሩ ነው። የዩክሬን መከላከያ ሚኒስትር ሚካኤሎስ ሮዶቭ እንደሚለው ይህ ቴክኖሎጂ በጦር ሜዳ ያለውን ሁኔታ ሙሉ በሙሉ ሊቀይረው ይችላል። ክሬምሊን ቢሆንም የኤአይ አልጎሪዝም በመጠቀም የሚሰሩ ገዳይ ድሮኖችን እያዘጋጀን ነው፣ ሲሮጡ የታጠቁ ሲሮጡ ይፈታል እንዲሉ የቴክኖሎጂ የበላይነት የማን ይሆን የሚለው ጥያቄ የጦርነቱን መቋጫ ሊወስን ይችላል። ውድ የዜና ኢትዮጵያ ተመልካቾቻችን
ዓለማችን ዛሬ በዲፕሎማሲ በዘመናዊ የጦር መሳሪያ ሽኩቻ መካከል ትናወጣለች። በጄኔቫው ድርድር ይሳካ ይሆን ወይንስ በዩክሬንና በኢራን ሰላማዊ የሚታዩ አዳዲስ ሚሳኤሎች፣ የኤአይ ድሮኖች ዓለማችን ወደ የከፋ ጦርነት ይገፋፏት ይሆን? ካልዘሩ አይበቅሉም፣ ካልመከሩ አይጸድቅም እንደሚባለው የሀያላን አገራት ውሳኔ የሁላችንም ዕጣ ፈንታ ይወስናል። እናንተስ ምን ታስባላችሁ? የኤአይ ቴክኖሎጂ ጦርነት ላይ መዋሉ ምን አይነት ስጋት ይፈጥራል? የአሜሪካና ኢራን በእውነት ይታረቃሉ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ በማጋራት የዜና ኢትዮጵያ ቤተሰብ ይሁኑ። ለዛሬ ያዘጋጀነው ሰፊ ትንተና በዚህ አበቃ። በሌላ ዝግጅት እስከምንገናኝ ቸር ያቆይልን።